የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትዩ? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥረኝ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣላ? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ፣ ሶሪ። መድኃኒት ምን እያልሻት ነበር? እናትሽን ስታገኘኝ ያረሳሽን አይደል? ኧረ እባክህ እና ከእናቴ እኩል እንዳይካ ማረክ እንዴ? ይኸውልሽ ተፎካካሪ ያለብሽ። እሺ በቃ ስቀልድ ነው። እሺ አሁን ሰላም ነች? አንተ ግን በጣም ነው እሺ የምትገርመው። በጣም ነው ያዘንኩት። ቆይ አንተ እያወቅህ እንዴት ይሄን ያክል ጊዜ ዝም ትለኛለህ? አባዬ ነው እንዳትናገር ብሎኝ እኮ። ከዚህ በኋላ ግን አላምንም። እሺ አሁንማ እናትሽን አግኝተሻል። እናማ ከዚህ አክስት ተብዬዋ መድኃኒት ወይዘሪት ዳጣን ከክፍሏ እንድትወጣላት ትጠይቃለች። ከገንዛ ክፍሏ ዳጣ ከውጭ ስትመጣ አክስትየዋ የዳጣን ክፍል እየፈተሸች ነበረ። ነገር ግን ምንም ልታገኝበት አልቻለች። በዛ እሷንም ስታይ ቁጭ ትላለች ልትተኛ ይመስል። ከዛም አክስትየዋ እዚህ ነው ማድረው፣ እኔ እኮ ትመጫለሽ ብዬ አላሰብኩኝም፣ እና ደግሞ አንቺ ሶፋ ላይ መተኛት ትችያለሽ ትላታለች። ከዛም እኔ ክፍል ደግሞ መተኛት የለብሽም አላርጅግ አለብኝ ትላታለች። ግራ ብታጋባው ወይዘሪት መድኃኒት ማለት ነው። ከዛም እሺ ብላ ልትወጣ ስትል ግን ምን እየፈለግሽ ነበረ ትላታለች። ምን እየፈለግሽ ነበረ? የሆነ ነገር እየፈለግሽ ነበረ፣ ምን አገኛለሁ ብለሽ ነው ስትላት፣ ኧረ እኔ አልፈለግኩኝም ትላታለች። ኦኬ መፈለግማ ስትፈልጊ ነበር፣ ነገር ግን ምን እንደፈለግሽ አልገባኝም። ለማንኛውም እሺ ከተመቸሽ ተኝ፣ በቃ እኔ ልሄድ ብላ ወደ ሶፋ ልትተኛ ስትሄድ ኤቢ ትመጣና በጭራሽ እንዴት ምን እያረግሽ ነው አክስቴ? ይሄ አግባብ ነው? የሰው ክፍል ገብተሽ እንደዚህ ማድረግ አግባብ ነው ብላ ከክፍሏ ታስወጣታለች። አይ አልወጣም፣ እዚህ ነው ማድረው፣ ምን አገባሽ አንቺ ስትላት፣ እሺ አባዬን እጠራዋለሁ ብላ ለአባቷ ልትናገር ስትሄድ በጭራሽ ኤቢ እባክሽ ለአባዬ እንዳትነግሪው አያስፈልግም ስትላትም ዳጣ አይ አባዬ መስማት አለበት ብላ ልትናገር ትሄዳለች። ኤቢ በጣም ተናዳለች። ከዛ ልጠራው ስትሄድም መድኃኒት አይ በቃ ቺ ተረገመች ብላ ተወጣለች። ልክ ስትወጣም ዳጣ ኤቢ ጋር ደውላ በቃ ለአባዬ አትንገሪ ወታለች እሺ ትላታለች። ከዛም ስትተኛ ግን እመኝኝ ዳጣ ገልሻለሁ፣ ምንድን አስወጣሻለሁ ነው፣ ከዚህ ቤት አስወጣሻለሁ፣ እመኝኝ፣ አልለቅሽም፣ አንላቀቅም፣ ገና አልጨረስንም ትላለች። እና ማርታንም እየሞላቻት ነው በነገር በቃ ሁሉም ነገር ሙልት እያደረገቻት ነው። ጭራሽ ጠንቋይ ቤት ሄዳ ታውቃለህ ወይ ብላ ጊዜንም እስከ መጠየቅ ድረስ ደርሳለች። ጊዜ ደግሞ በጊዜልኝ አንቺ ፈጣሪ እያለልኝ የምን ጠንቋይ ቤት ነው የሚሄደው ትላለች። በጣም ነው የተናደደባት ጊዜ። እንዴት አመልኪያለሽ በይ ወዚን እንዳነኪ ከእንግዲህ በኋላ አላምንሽም፣ ወዚን እንዳነኪ ይላታል። እንዴ በአንተ ማስደገብህ መስሎህ ነው ስትለው፣ ቢሆንም እኔ አላምንሽም፣ አዎ እኔ ያውቃል፣ እኔ አላምንሽም፣ ሁለተኛ ጠገብ እንዳትደርሽ ይላታል።
ዘሮ ወደዛ ምን ይመስላል? ኧረ እኔም ልሄድ ነው በመቆየት ሀሳብ የለኝም ብሎ ትቶት ይወጣል። እናም ወይዘሮት መድኃኒት በጣም ቤቱን እየበጠበጠች ትገኛለች። ቤቱን በአንድ እግሩ ልታቆመው፣ ይሄን ቤት ልታፈራርሰው ነው፣ የእህቷን ትዳር ልትበትነው ነው። ነገር ግን ያው ሁሉም ነገር ታይቷታል ይመስለኛል ማለት ነው። ማርታ ግን በጭራሽ ከደረጀ ውጭ ማንንም አታምንም። ደረጀን ብቻ ነው የምታምነው። ደሬ እንደዚህ የሚያደርግ ሰው አይደለም ነው የምትለው። አሁንም አሰሬ ደረጀ እንደ ሌሎች ወንዶች አይደለም። እባክሽ እህቴ አብደሻል እንዴ? ግን እባክሽ ጭንቅላቴን አትበጥብጪው። በቃ ሰላም እንደኖርኩ ሰላም ሁኜ መሞት ነው የምፈልገው ትላታለች። እህቴ ነቂ፣ ማርቲ ምን እየሆንሽ ነው? ነቂ፣ ይሄ ሰውዬ እየተጫወተብሽ ነው። ነቂ፣ በቃ ለምንድን ነው የማትነቂው? አንቺ የእሱ ፍቅር አውሮሻል ከድሮ ጀምሮ፣ ማንንም አትሰሚም ትላታለች። አዎ ደሬን በጣም ነው ማምነው፣ በጣም አምነዋለሁ። ሰላም ስጭኝ በቃ። ደግሞ ባልና ሚስት መሀል እንኳን አንቺ ልጅ የማይመለከታቸውም ልጆች የማይመለከታቸውም። ስለዚህ ተይኝ በቃ። ሰላም እንደኖርኩት ሰላሙኝ ልሞት፣ ሰላሜን አግኝቼ ልሞትበት፣ ተይኝ በቃ ትላታለች። በፍጹም አልተውም፣ አንቺ ብትተይኝ ያልተውም ትላታለች። ይህን ሁሉ ነገር ደሬ እየሰማ ነበረ፣ በውጭ ነው እየሰማ ነበረ። ከዛም ስትወጣ የቴባ ማቼ ደሬ ትለዋለች። ምን እያልሻት ነበረ ሲላት፣ ምንም አላልኳትም። ምን አልኳት ስትለው፣ የሆነ ይሄን ነገር ነግሬሽ ነበረ፣ ተይ ብዬሽ ነበር። መድኃኒት ለምንድን ነው አርፈሽ የማትቀመጪው? ተይ ብዬሽ ነበር ብሎ አይኑ ፍጥጥ ያደርግባታል። እንዴ እና እኔ ምን አደረኩ? ምክንያቱም አስፈራርታታል ከዚህ በፊት። አርፈሽ ጊዜሽን ጨርሰሽ ብትሄጂ ይሻልሻል፣ ያለበለዛ ግን ሰው ገድዬ አላቅም፣ ግን ባንቺ ጀምረዋለሁ። እንደ እስካሁኑ ከቤቴ ውጭልኝ ምናምን አልልሽም፣ እገልሻለሁ። በቃ ሰው ገድዬ አላቅም፣ እገልሻለሁ አንቺን ብሎ አስፈራራታል። ልትሰማ አልቻለችም። ዳጣ አባቷ ጋር ሄዳ ቢሮ ሄዳ እማዬ ጋር ልሄድ ነው ትላለች። እማዬ ጋር ልሄድ ነው አባዬ። አንቺ ልጅ ያበዛሽው አልመሰለሽም? አልጠገብሻትም አይደለ ይላታል። አዎ አባዬ በጭራሽ አልጠገብኳትም ትለዋለች። አይ አርፈሽ ተቀመጭ ነግሬሻለሁ። ማርታ በዚህ ሁኔታ ትጠራጠራለች። አሁንም እየጠራጠረች ነው። እባክሽ ዳጣ ተይ ትላታለች። አባዬ እማዬ እኮ እዚህ እመጣለሁ እያለች ነው። አዎ እሱንም እባክሽን ንገሪያት፣ የምትሰማሽ ከሆነ እዚህ መታ ምንም የምታደርገው ነገር የለም። እኔን የኔን ጸጸት ከማብዛት ውጪ ምንም የምትፈይደው የምታደርገው ነገር የለም። ስለዚህ የምትሰማሽ ከሆነ ንገሪያት። አይ አባዬ እኔማ ቤት ተከራይተን ከአክስቷ ጋር ወጥታ ቤት ተከራይተን አብረን እንድንሆን ነበረ ስትል፣ በጭራሽ አይሆንም ዳጣ፣ እኔ አንቺን ለብዙ ዓመታት ትቼሻለሁ፣ አጥቼሽ ኑሬያለሁ። አሁን ግን ላጣሽ አልፈልግም። አንቺ እኔ ጋር ነው የምትኖሪው። እሷ ግን ቤት ተከራይታ ትኖር፣ ሙሉ ወጪዋን እኔ የሚያስፈልገውን አደርግላታለሁ ይላታል። በጭራሽ አባዬ አይሆንም ብላ እምቢ ብላኛለች ስትለው፣ እኔም ያልኳት እንደዛ ነበር ስትለው፣ በጭራሽ አይሆንም እዚህ ቤት እንድትመጣ አልፈልግም። ስለዚህ እባክሽ አንቺ ንገሪያት የሚሰማሽ ከሆነ ይላታል። ከዛም ለእናቷ ደውላ እማዬ ዛሬ አባዬ ከልክሎኛል፣ ነገ እመጣለሁ በቃ ትላታለች። ችግር የለውም አባትሽ የሚልሽን ስሚው፣ ብዙም የምናወራው አለ ትላታለች። እሺ ትላለች። ከዛም ዳጣ እናትሽን ስታገኝ በቃ ሁላችንም ረሳሽን አይደል ይላታል ናታን። ኧረ እባክህ ድሮ እስከ እናቴ እኩል ላደርግህ ነው እንዴ ትላለች። አትርሺ ተቀናቃኝ እንዳለብሽ ሲላት በጣም ከፋት። ዳጣ በቃ አውቄ ነው፣ ግን አሁን ስለ ሰርጋችን፣ ስለ ህይወታችን፣ ስለ ፍቅራችን፣ ስለ ሁሉ ነገራችን ማሰብ አለብሽ ሲላት፣ እውነት ለመናገር ምንም እንደዚህ አይነት ነገር አስቤ አላውቅም፣ ግን እሺ ምናምን ትለዋለች። አይ ማሰብ አለብን ዳጣ፣ እኛ እኮ ቆየን በጣም ልጆች አይደለንም ሲላት፣ እሺ ትንሽ ጊዜ ብቻ፣ ሰላምም ይህን ነገር ትደግፈዋለች ይላታል። እና እሺ ትንሽ ጊዜ ምናምን ብላለች። እንግዲህ ቀጣይ ምን እንደሚፈጠር አብረን እናያለን። መድኃኒት ግን እድሜዋን እያሳጠረችው ነው፣ እዚህ ቤት ያላትን እድሜ ማለት ነው። ውድ ቤተሰቦቻችን እስከዛው ላይክና ሼር ሰብስክራይብ እያደረጋችሁ ይህንን ቻናል ተከታታዩ። ቀጣይ እንዲደርሳችሁ ሰብስክራይብ አድርጎ የደወል ምልክቷን ተጫኑ። እናመሰግናለን።